ዘኦርቶዶክስ ሚዲያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቀዳመ ገብረ እግዚአብሔር ሰማየ ወምድረ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ኦሪት ዘፍጥረት ይህንን ታላቅ ምስጢር ሲጀምር ዓለም በውበትና በክብር ተሞልታ እንደነበር ይነግረናል። ነገር ግን የሰው ልጅ በሰይጣን ምክር በመብል ስስት ምክንያት ከገነት ተሰደደ። አዳም አባታችን ከአምላኩ ተለይቶ በምድረ በዳ ሲንከራተት የልቡ ጩኸት አንድ ነበር። ወይቤ አዳም አምላክየ አምላክየ አልቦ ዘይረዳአኒ፣ አምላኬ ሆይ የሚረዳኝ የለምና ተመልከተኝ። ይህ ጾም የሚጀምረው ከዚህ ናፍቆት ነው። አብይ ጾም የአዳም እንባ የታጠበበት፣ የሰው ልጅ ወደ ቀደመ ክብሩ ለመመለስ የጀመረው የ55 ቀናት የግርማ ጉዞ ነው። ይህ ጉዞ የሥጋን ፈቃድ ለነፍስ ማስገዣ፣ የምድርን ረሃብ ለሰማያዊ ጥጋብ መለወጫ ድልድይ ነው። የመጀመሪያው የአብይ ጾም ሳምንት ዘወረደ፣ የፍቅር መውረድና የትህትና ምስጢር። ዘወረደ እምሰማይ፣ ከሰማይ የወረደ አምላክን ሰው ለመፈለግ ሰማያትን ቀዶ ወረደ። ይህ ታላቅ ጾም የጌታ ጾም ይባላል። ለምን ቢባል ጌታችን ስለኛ ሲል ራሱን ባዶ አደረገ። በገዳመ ቆሮንጦስ 40 መዓልትና 40 ሌሊት ሲጾም አጋንንት በፊቱ እንደ ቅጠል ረገፉ። እስኪ ያስቡት፣ አምላክ የፈጠረውን እህል ሳይበላ የፈጠረውን ውሃ ሳይጠጣ ለ40 ቀን በጸሎት ሲቆም ለሥጋችን ምን አይነት ትምህርት እየሰጠን ነው? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም የሚለው ቃል የድላችን ሰይፍ ሆነ። ቅዱስ ያሬድ በዜማው ጾምስ ትፈውስ ቁስለ ነፍስ ይላል። ጾም የነፍስን ቁስል ትፈውሳለች። ቁስሉ የኃጢአት ነው፣ መድኃኒቱ ደግሞ ጾም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አባቶቻችን ይህንን ጾም ፍኖተ ሰማይ ወይንም የሰማይ መንገድ ይሉታል። በጥንት ዘመን ነገሥታቱ ከዙፋናቸው ወርደው ዘውዳቸውን አውልቀው ከሕዝቡ ጋር አብረው ይጾሙ ነበር። ለምሳሌ ያህል በታላቁ ንጉሥ በአጼ ካሌብ ዘመን ሀገር በጠላት ስትወረር ሕዝቡን በጾም እንዲተጉ ያዘዙበት ታሪክ የኢትዮጵያን የጾም መሠረትን ያሳያል። የአብይ ጾም ሁለተኛና ሦስተኛ ሳምንት ቅድስትና ምኵራብ ይባላል። የልብን መቅደስ ማንጻት። ጾሙ ሲቀጥል ወደ ሁለተኛውና ሦስተኛው ሳምንት እንገባለን። ቅድስት ሰንበትን ማክበር ብቻ ሳይሆን ራስን ለእግዚአብሔር መለየት ነው። እግዚአብሔር ቅዱስ እንደሆነ እኛም በጾም መቀደስ እንዳለብን ያስታውሰናል። በምኵራብ ሳምንት ደግሞ ጌታ በምኵራብ ገብቶ ነጋዴዎችንና የገንዘብ ለዋጮችን እንዳስወጣ እናስባለን። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሌቦች ዋሻ አደረጋችኋት አላቸው። ዛሬ እያንዳንዳችን ራሳችንን መጠየቅ አለብን። የልባችን ምኵራብ በምን ተሞልቷል? የስስት፣ የትዕቢት፣ የቂም ነጋዴዎች በልባችን ሰፍረው ይሆን? አብይ ጾም እነዚህን መንፈሳዊ ሌቦች ከልባችን የምናባረርበት ጅራፍ ነው። መጻጉዕና ደብረ ዘይት የአብይ ጾም አራተኛና አምስተኛ ሳምንት። የተስፋና የፈውስ ብርሃን። መጻጉዕ ትፈቅድነ ትሕየው፣ ልትድን ትወዳለህን? ለ38 ዓመታት በአልጋ ላይ ለነበረው ሽባ የተባለ ቃል ዛሬ በኃጢአት ሽባ ለሆነው ለእኛ የተነገረ ነው። አንዳንዴ በክፉ ልማድ በሱስ ወይም በጭንቀት ታስረን ሊሆን ይችላል። ጾም ግን
ተነስና አልጋህን ተሸክመ ሂድ የሚል መለኮታዊ ኃይል የምንቀበልበት ወቅት ነው። ደብረ ዘይት ወይም የጾሙ አጋማሽ እዚህ ጋር ድካም ሊሰማን ይችላል። ነገር ግን ቤተክርስቲያን የጌታን ዳግም ምጽአት እያሰበች ብርታትን ትሰጠናለች። የደብረ ዘይት ትምህርት ዓለም አላፊ መሆኑና እኛም ተጓዦች መሆናችንን ያስታውሰናል። አባቶቻችን በዚህ ቀን ማራናታ ጌታ ሆይና እያሉ በናፍቆት ይዘምራሉ። የዐቢይ ጾም 6ኛና 7ኛ ሳምንት ገብርኄርና ኒቆዲሞስ የታማኝነትና የልደት ምስጢር። ገብርኄር ለሰነፎች ማስጠንቀቂያ፣ ለትጉሃን የምስራች ነው። ጌታችን በመክሊት ታሪክ እንዳስተማረን እግዚአብሔር ለእያንዳንዳችን የሰጠን ጸጋ አለ። ጾም መክሊታችንን የምናተርፍበት፣ የታመንን አገልጋዮች መሆናችንን የምናሳይበት ነው። በመቀጠል ኒቆዲሞስ ይመጣል። ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስ በሌሊት ወደ ጌታ መጣ። እኛም በዚህ ጾም በንስሐ ጨለማውን ጥለን ወደ ብርሃኑ የምንመጣበትን ምስጢር እንማራለን። ሰሙነ ሕማማት የዐቢይ ጾም የመጨረሻው ሳምንት። ሰሙነ ሕማማት የፍቅር ጥግ። ጾሙ ወደ ማብቂያው ሲቃረብ ዓለም ጸጥ ትላለች። ከሆሳዕና በኋላ የምንገባበት ሰሙነ ሕማማት የመከራው ሳምንት ነው። ኦ ለዛቲ ዕለት ወይ ለዚች ቀን! ስግደቱ፣ እምባው፣ ቃጭሉ ጌታችን ለሰው ልጅ ሲል የተቀበለውን መከራ የምንካፈልበት ሳምንት። በዚህ ሳምንት አማኝ እንጀራ መብላትን ይረሳል። ጌታው በመስቀል ላይ ተሰቅሎ እሱ እንዴት ይበላል? ጌታው ተጠምቶ እሱ እንዴት ይጠጣል? ይህ የፍቅር ጾም ነው። ዘኢያሃም ለሕማመ ክርስቶስ ኢይትፈሳህ በትውሳኤሁ ለክርስቶስ ሕማም፣ የማይታመም በትንሣኤው ደስ አይለውም። ኢትዮጵያ ሀገረ እግዚአብሔር የተባለችው በምክንያት ነው። በአክሱም ጽዮን፣ በላሊበላ ድንቅ አድባራት፣ በደብረ ዳሞ ጫፎች ላይ አባቶቻችን በጾም ዓለምን ድል ነስተዋል። አቡነ አረጋዊ በደብረ ዳሞ ተራራ ላይ ሲጋደሉ ጾም ለሥጋቸው ሳይሆን ለነፍሳቸው ምግብ እንደነበር ታሪካቸው ይነግረናል። ቅዱስ ላሊበላ ያንን ድንቅ ውቅር አብያተ ክርስቲያን ሲያንጽ መላእክት አብረውት ይጾሙና ይጸልዩ እንደነበር ይነገራል። የኢትዮጵያ ጾም የጋራ ጦርነት ነው። ንጉሡ በዙፋኑ፣ ገበሬው በገበሬነቱ፣ ሕፃን በጨዋታው ጾምን ያከብራሉ። በጥንት ጊዜ በጾም ወቅት የሙዚቃ መሳሪያዎች አይሰሙም፣ ጫጫታም አይኖርም። ሁሉም በዝምታና በጸሎት ያሳልፋል። ይህ ነው የሀገራችን ውበት። ዐቢይ ጾም መጨረሻው መቃብር ሳይሆን ትንሣኤ ነው። ጾም የድል አክሊል ነው። ጾምስ ለጻድቃን መክሊቶሙ ወለኃጥአን ንስሐሆሙ። ጾም ለጻድቃን ሀብታቸው፣ ለኃጥአን ንስሐቸው ናት። በዚህ ጾም ውስጥ ስናልፍ እንደ ወርቅ በእሳት ተፈትነን እንወጣለን። ጾም ዓይናችንን ከምድር ወደ ሰማይ ያዞራል። ሆዳችን ሲጎድል ልባችን ይሞላል። አጥንታችን ሲከሳ መንፈሳችን ይወፍራል። ጾም ማለት መራብ ብቻ ሳይሆን የተራቡትን ማብላት፣ የታረዙትን ማልበስ፣ ያዘኑትን ማጽናናት ነው። ጌታችን በጾም ወቅት ፊታችሁን አታጠውልጉ ያለው ለዚህ ነው። የውስጥ ደስታና የነፍስ ሰላም የሚገኝበት ጉዞ ነው። ይህ ጾም በቤታችን ሰላም፣ በሀገራችን ፍቅር፣ በነፍሳችን ድህነትን ያምጣልን። ከጾሙ በረከት ያሳትፈን። የጾሙ ጌታ አምላካችን በቸርነቱ ይቀበለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ዘ ኦርቶዶክስ ሚዲያ